ጤና ይስጥልኝ። እንዴት አመሻችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አብዛኞቻችሁ ስልክ አላስቀመጥሽም ኤጀንሲውን እያላችሁኝ ነበር። ማሮች አስቀምጫለሁ። ከዚህኛው ሶስተኛው ቪዲዮ ይመስለኛል። እዛኛው ቪዲዮ ላይ ሄዱና ስልክ አስቀምጫለሁ፣ እሺ፣ ከዛ ላይ ወሰዱና ተጠቀሙ። አንድ ጓደኛዬ እኔ በኤጀንሲ ሲሄድ የገጠመኝን ነገር ገጥሟታል። እዛ ጋር ኮሜንት ላይ አይቼዋለሁና እኔ እኮ በደላላ ነበር የሄድኩት ኤጀንሲዎቹ ጋር አለች። ግን ሁሉን ነገር የጨረሱልኝ ኤጀንሲዎች ናቸው አለች። ስለዚህ እሷ ግን ለደላላው ብር ከፍላለች። ለምን መሰላችሁ? እኛ ኮነን ደላሎችን በእኛ ብር እንዲበለጽጉ በእኛ ብር ሀብታም እንዲሆኑ እኮ እያደረግናቸው እኮ ያለ ነው። እኛ ራሳችንን ጥፋቱ ከኛ ነው። አሁን እኔ ምን ብያችኋለሁ? በሆነ ሰው አናግሬ ነበረ። እሱን ትቼ የኤጀንሲውን ቁጥር ሳገኝ ራሴ በአካል ሄጄ ኤጀንሲውን አናግሬያቸው ራሴ ነኝ የጀመርኩት። ኤጀንሲው ጋር የወሰደኝ አካል የለም፣ የከፈልኩለት አካል የለም፣ 5 ሳንቲም ማለት ነው። እና አሁን እዛ ጋር ግን ጓደኛዬ እርግጠኛ ነኝ ለሱ ከፍለዋለች። የሆነ ጊዜ እንደውም ካስታውሳችሁ በጣም መንግስት እየተቆጣጠረ ነበር፣ ደላሎችን ማለት ነው። ህገወጥ ደላሎችን በጣም እየተቆጣጠረ ነበር። ስለዚህ ምን ማድረግ ጀምረው ነበር። እኔ ራሱ ቢሮ ሲሄድ ያጋጠመኝ ደላሎች ስላሉ ነው። ግን ኤጀንሲው እነዚያ ሰዎች ደላሎች ይሁኑ አይሁኑ የሚያውቀው ነገር ያለ አይመስለኝም። ይኖራል ብዬም አላስብም። አብዛኛው ልጆች የክፍለ ሀገር ልጆችን አብዛኛው ደላሎች የክፍለ ሀገር ልጆችን ይዘው የት ይመጣሉ? ኤጀንሲው ጋር ይመጣሉ። ከዛስ ምን ይሏቸዋል? እኔ ነኝ ማስጨርስልሽ፣ እኔ ነኝ ሁሉን ነገር ማድረግልሽ። ኤጀንሲው ጋር ብቻ ስለወሰዷቸው እኮ ነው። ኤጀንሲው ጋር ብቻ ስለወሰዷቸው ግን እስከ 80ና 90 ከዛም በላይ ብር ነው የሚቀበሏቸው ማለት ነው። እነዛ ደላሎች ግን ሁሉን ነገር የሚሰራው ሁሉን ነገር የሚያስተካክለው ሁሉን ነገር የሚያስፈጽመው ማን ነው? ኤጀንሲው ነው፣ ደላላው ሳይሆን ማለት ነው። ግን እዛ ጋር ኤጀንሲው ደላላውን አንተ ምን ዋነክ ምናምን እንኳን ቢሏቸው ለምትሄደዋ ልጅም ይነገራታል ለኤጀንሲው እሱ ደላላ ነው ብላ እንዳትናገር። ከተናገርሽ አስተጓጉልብሻለሁ፣ አትሄጂም፣ አይሳካልሽም፣ ቶሎ አያልቅልሽም ምናምን እኔ ነኝ ማስጨርስልሽ ምናምን ብለው ይዋሿቸዋል። አብዛኛው የክፍለ ሀገር ልጆችን ማለት ነው ይዋሿቸዋል። ልክ እነሱ ሁሉ ነገር እንደሚያስፈጽሙላቸው አድርገው። እነሱ እኮ ምንም እዛ ጋር የሚያደርጉት ነገር የለም። ከዛ ከሷ ብር ይወስዳሉ። ግን ሁሉን ነገር የሚሰራላቸው ማን ነው? ሁሉን ነገር የሚጨርስላቸው ኤጀንሲው ነው። እነሱ እሷን ልጅ ኤጀንሲው ጋር ስለወሰዷት ብቻ ብር ይቀበላሉ። እስከ 80ና እስከ 100 ሺህ ማለት ነው ከአንድ ሰው። በዛ ብር እነሱ ሀብታም ሆኑ ማለት ነው። ከእያንዳንዱ የክፍለ ሀገር ልጆች እንደዚህ ብር የሚቀበሉ ከሆነ ስለዚህ እኔ ያ ነገር እንዲቀር ነው የምፈልገው። ስለዚህ እዛ ጋር እኔ ስልክ አስቀምጬላችኋለሁ። ያንን ስልክ ይዛችሁ እራሳችሁ ለቢሮ ደውላችሁ እራሳችሁ በአካል ቢሮ ሂዱ። እንደ ጓደኛዬ እሱ ቢሮ ስለወሰዳት ብቻ እሷ ብር ከፍላለታለች ለሱ ቢሮውን ስላገናኛት ብቻ ቢሮውን ስላሳያት ብቻ። ግን የሚሰሩት የሚጨርሱት ሁሉን ነገር እነማን ናቸው? ኤጀንሲው ነው የሚጨርሰው። እና እንደዛ እንዳትበሉ። በአጠቃላይ ደላላ የተባለ ነገር ጋር አትድረሱ። በራሳችሁ ሄዳችሁ በራሳችሁ ጠይቃችሁ በራሳችሁ አስጨርሳችሁ ሁሉን ነገር በራሳችሁ ነው። በጣም ቀላል ነው። ቢሮ ኤጀንሲ ስትሄዱ ኤጀንሲው ምርመራ አድርጊ ሲልሽ ምርመራ ማድረግ ነው። እራሱ ነው ደግሞ የሚወስድሽ የት እንደምታደርጊ ምርመራ ሲሆንም እራሱ ነው የሚነግርሽ የት እንደምትጨርሽ የት እንደምትሰለጥኝ ማለት ነው። ምንም እዚህ ጋር ደላላ መሀል የሚገባበት ነገር የለም። እና በደላሎች ገንዘባችሁን አትበሉ ውዶቼ። አንድ ልጅ ደግሞ ከካምፓኒና ከኤጀንሲ የቱ ይሻላል ብለሽኛል። በካምፓኒ ሲሆን ማሬ በየሳምንቱ እሑድ እረፍት አለ። እረፍት ሲኖር ትወጫለሽ፣ ከጓደኞችሽ ጋር ትዝናኛለሽ። ጓደኞች ሲገዙ አንድ ነገር ታያለሽ፣ ትገዣለሽ። መቼም አልገዛም ማለት አችም። ለምን ጓደኞቼ እያደረጉ እኔም ያምረኛል ከማየው ነገር። የዛኔ ብር ማጥፋት የሚባል አለ። ሲዝናኑ ትዝናኛለሽ። ብር ማጥፋት የሚባል አለ። ብር ለመቆጠብ ብር ለመያዝ ማዳም ቤት ይሻላል። ደሞዙ ተመሳሳይ ነው፣ ብዙም ልዩነት የለውም የካምፓኒና የማዳም ቤት። እዛ ጋር ስትታመሚም ካምፓኒ ያሳክማል፣ ማዳም ታሳክማለች። ማዳም 2 ዓመትሽን ጨርሰሽ ተመልሰሽ ምትመጪ ከሆነ ደርሶ መልስ ትኬት ትቆርጥልሻለች። ማትመጪም ከሆነ 2 ዓመትሽን ስትጨርሽ ማዳም ነች ትኬት ምትቆርጥልሽ። እማትሄጂ ደግሞ ከሆነ እሷ ጋር ምትቀጢ ከሆነ የትኬቱን ዋጋ ማዳም ትሰጥሻለች። 2 ዓመትሽን ስትጨርሽ ማለት ነው። ኢትዮጵያ መሄድ ማትፈልጊ እሷ ቤት ምትቀጢ ከሆነ የትኬቱ ዋጋ በገንዘብ ተቀይሮ ይሰጥሻል። ካምፓኒ ደግሞ 2 ዓመትሽን ስትጨርሽ ኢትዮጵያ መሄድ ከፈለግሽ ይቆርጥልሻል። እና ከካምፓኒና ከማዳም ቤት ብዙ ተቀራራቢ ነገር አለው። ግን የካምፓኒው እኔም ፍቅር የሆኑ ጓደኞች አሉኝ ካምፓኒ የሚሰሩ
እዚሁ እንደናንተ ቲክቶክ ላይ ያወቅኳቸው ማለት ነው። ግን ትንሽ የካምፓኒ ለእኔ የነበረኝ ነገር የካምፓኒው ምንድን ነው? አሁን ማዳም ቤት ሲሆን አንድ ቤት ነው ገብተሽ የማዳምን ባህሪ ለምደሽ የልጆቿን የባሏን ሁሉንም ቤተሰብ ባህሪውን ለምደሽ 2 አመትሽ የምንጨርሽ አይደል? ካምፓኒ ግን ሲሆን አንድ ሰው ቤት ብዙ ጊዜ መስራታችን ካምፓኒው አይፈቅድም። ያ ነገር ትንሽ ይደብራል። ለእኔ ያስጠልቶኛል ያ ነገር። ለምን በየጊዜው የሰው ባህሪ መልመድ፣ በየወሩ ሌላ ሰው ቤት መሄድ፣ ከአንድ ቤት አንድ ቤት የሰው ባህሪ የሰው አመል፣ ጥሩ ሰው አለ፣ መጥፎ ሰው አለ። ያ ነገር ትንሽ ያስጠላል ከካምፓኒው ሲሆን ማለት ነው። እና ማዳም ቤት ሲሆን ደግሞ እስከ 2 አመት ኮንትራት ነሽ። መውጣት መግባት የለም። እዛው አርፈሽ ነው የምትሰሪው። በእረፍት ጊዜ እዚህ ሊድ እዛ ሊድ ብሎ ነገር የለም። ካምፓኒ ሲሆን እንዳልኳችሁ ትወጣላችሁ። በመሀል ደግሞ ስራ እስኪገኝ ድረስ በመሀል ካምፓኒ ውስጥ የምትቀመጭበት ጊዜ ሊኖር ይችላል እና ስራ ለምደሽ ደግሞ ለ2 ቀን ለ3 ቀን መቀመጥ ትንሽ ይከብዳል። እና ያ ነው ልዩነቱ የካምፓኒው እና የማዳም ቤት። የእናንተን ሀሳብ አላውቅም። ብዙ ሰው ለነጻነቱ ብሎ የካምፓኒውን የሚመርጥ ይመስለኛል። ግን እንደኔ ሀሳብ ማዳም ቤት ይሻላል ነው የምለው። እንደኔ ሀሳብ ማዳም ቤት ይሻላል። እናንተ የፈልጋችሁትን መርጣችሁ መግባት ትችላላችሁ። በተረፈ ሰላም ሁኑ። ስልክ አስቀምጫለሁ ውዶቼ። እሺ